እኔ መናገር የምፈልገው እነሱ በሚገባቸው አማርኛ ቋንቋ ነው። ሌላ ማንንም አልገደለውም። የገደለው አሁን እየገዛ ያለው መንግስት እንጂ ማንንም አልገደለውም። የገደለበትም ምክንያት ደግሞ አንድ ባንድ እናቃለን። ሌላ አይደለም። ሳምንት በማይሞላ የተለቀቀው ኢንተርቪው ነው። እሱንም ሚኒሊክ በአህያ መጣ ስላለ ነው የገደሉት። አሁንም ቢሆን የቀሩትን ሚኒሊኮች በአህያ ጭነን አገራቸውን መልሳለን እንጂ አንተውን አንሞተም። ሲቀጥል ያ እዛ አዲስ አበባ መሃል ላይ ቆሞ የሚኒሊክ ሐውልት የቆመውን አፍርሰን በዛ ፈረስ ላይ አጫሉን ነው የምንሰራው። ለመንግስት ያለኝ ይሄ የማስተዳደር ጭንቅላት ከሌለው እንደሌለውም ደግሞ አይተናል። ግልጽ ነው። ለቆት ይሄድ። በማህይብ አንመራም። የተማረ ስንት ጀግና ኦሮሞ አለን። ሌላም ብሔረሰብ መግዛት ይችላል። ግን ኦሮሞን ገሎ መኖር የሚችል ህግ የለም፣ መንግስት የለም። ኢትዮጵያ የምትቆመው በኦሮሞ ነው። መቼም ኦሮሞ አንገቱን ደፍቶ አይኖርም። የሀጫሉን ደም የሚመልሰው ኦሮሞ ህዝብ ነው። ሌላ ገዳይ ማን ነው? ምንድነው የሚል ጥያቄ የለንም። ገዳዩ አብይ ነው። የአብይ እጅ ነው ያለበት፣ የማንም እጅ የለበትም። ምንም የምንወሻሸው ነገር የለም። እንዲዋሹን አንፈልግም። የገደለው